ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ሱባ ሚዲያ ነው። ዛሬም እንደተለመደው እንደሌላ ጊዜው የንጽጽር ቪዲዮዎችን ይዘን መጥተናል። ዛሬ ደግሞ የምናወዳድርላችሁ ሁለት ነገሮችን ነው የሚሆነው። የመጀመሪያው በሀዘን ውስጥ የነበረ ሰው እንዴት ከዛ በኋላ ደግሞ በዛው ሀዘን ውስጥ እያለ ወደ ደስታና ወደ ሳቅ እንባ እንደሚቀየር ያጋጠመንን አጋጣሚ ነው የምናሳያችሁ በቪዲዮአችን። ሁኔታው እንግዲህ የተፈጠረው በባህር ዳር ዩኒቨርሲቲ ነው። ሰሞኑን በነበረው ምርቃት ላይ የነበረ አንድ ኩነት ነው ይዘን የመጣነው። ይሄ ምንድነው? ተማሪዋ ተመርቃ ቤተሰቦቿ ሳይመጡላት ቀርቶ ብቻዋን ጋውን ለብሳ ወደ ዶርማ ተመልሳለች። አበባ የሰጣት እንኳን ደስ ያለሽ ያላት ሰው አልነበረም እና ከዛ ያንን ሁኔታ ብቻዋን በማልቀስ ዶርም ውስጥ ተቀምጣ ሳለ ትንሽ ቆይታ ራሷን ለማረጋጋት እንግዲህ ወደ ካፌ ትሄዳለች። ካፌ ውስጥ ቁጭ ብላ ባለችበት ሰዓት እንግዲህ የባህር ዳር ከተማ ነዋሪዎች ሁለት ስጦታዎችን ያቀርቡላታል። ቁጭ ባለችበት እንኳን ደስ አለሽ ብለው እንደገና ደግሞ ኬክ አሰርተው ኬክ ይዘውላት መጥተው በፈገግታ በደስታ የማያውቋት ሰዎች ያስደስቷታል ማለት ነው። እናም ልጅቷም በነበረችበትን ሁኔታ ወደ ሳቅ ወደ ደስታ የቀየረውን አጋጣሚ እኛም ደግሞ በቪዲዮ ቀይረን ይዘንላችሁ ቀርበን ነበር። ምርቃት ሲወራ ሰሞኑን በኤአይ የተሰራ አንድ ፎቶ በማየት ብዙዎች ትክክለኛ ፎቶ መስሏቸው የተለያዩ አስተያየት ሲሰጡ ነበር። ህፃን ልጅ ተመርቆ በመኪና አውጥተው መኪና ላይ ቁጭ ብሎ እና ብዙ መኪናዎች አጅቦት እሱን እንኳን ደስ አለ ከጌጂ ምርቃት በማይመስል ሁኔታ የሆነ የትልቅ ሰው ወይም ደግሞ የሰርግ ፕሮግራም የሚያክል ወጪ አውጥተው ልጃቸውን ያስመረቁ መስሏቸው ብዙዎች ተነጋግረው ብዙ አይነት አስተያየት ሲሰጡ ቆይተዋል። ነገር ግን ያው ኤአይ ነው፣ አርቲፊሻል የተሰራ ፎቶ ነው እና የባህር ዳር ወጣቶች ያደረጉትን ቪዲዮ ይዘንላችሁ ቀርበናል። እንግዲህ ከሁለቱ የትኛው አስደመማችሁ? ሀሳብ አስተያየታችሁን ስጡበት። እስኪ እናንተም ተሸውዳችሁም ከሆነ ኮሜንት ላይ አሳውቁን። መልካም ጊዜ ይሁንላችሁ። ሰላም ሁኑ።